ሰይጣን ማንንም ሰው ለማክበር ምንም አይሰጥም። ምንም ከሰጠ መጨረሻዋ ሞት ነች። ጌታ ኢየሱስ ክርስቶስ ከነገረን ውጪ ስለ ሰይጣን ማንም ሊያብራራልኝ አይችልም። ሌባው አለ ጌታ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ ስለምንም። እኔ እኮ ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የሚመጣው ቢለን ጥሩ ነበረ። ስለሌላ ስለምንም አይመጣም ብሎ ወደዚህም ዘጋው። ወደዚህ ብቻ ቤት ለመመለስ ሩም ይኖራል። መለሰው ራሱ እንትን እኮ አረገልኝ ስትለው ሰይጣን ሌላ ፕሮግራም የለውም ማለት እና ሊሰርቅ ነው፣ ቀጥሎ ሊያርድ ነው፣ ቀጥሎ የእንትና ሽቶ የማርያም ሽቶ ኢየሱስ እግር ላይ ተሰብሮ እንትን ሲል ይሁዳ አፉ ምራቅ ሲሞላ ምን ሆነ ነው ብር የምታባክነው ጌታ ኢየሱስ ሆይ ሲል ምንድነው ዝም ብለህ እንደዚህ እግር ላይ የ300 ዲናር ሽቶ ሲደፋብህ ጸጥ የምትለው ሲል ዝም ብለህ ጴጥሮስን አስብ። የተበላ አይመስል የተሸወደ አይመስልም ጴጥሮስ ጸጥ ብሎ እጁን አጣምሮ ሲል ለዶች አዝኖ አይደለም ሌባ ነበር ከኮሮጆ ለራሱ ይወስዳል እኮ ነው የሚለው ክፍሉ። የዕለት ሁለት ነው እንደምታውቀው የይሁዳን አይደለም እኮ ከ3 ዓመት በኋላ ጠብቀው መሲህ ይሸጣል፣ ድነቱን ይሸጠዋል። ኢትስ ኤ ማተር ኦፍ ታይም። የገባ ነገር በጊዜ ካላስወጣው ሎርድ ነው የሚሆንብህ። ምንም ነገር ሲመጣ አባብሎ በእንግድነት ነው የሚመጣው። እግሩን አጣምሮ እንዴት ናችሁ ነው የሚልህ። ሲቆይስ እግሩን ዘርግቶ አምጣ ይላል። የመጣ ቀን ነው ማባረር። እንግዳ ታቆዩ እያልኩ አይደለም፣ ስለ ኃጢአት ነው እያወራን። ቤታችሁ ሰው አታስቀምጡ እያልኩ አይደለም። ያስቀምጡ። እኔ በጣም ነው የምወደው እንግዳ። እኔ እንደሱ አይደለም። ግን የኃጢአት ህይወት ላይ የሚመጣ ግን ምንም ነገር ለምን ሰው አይሆንም? አታስገባ። ህይወት ላይ ልብ ላይ ኢየሱስ ብቻ። አሜን በሉ እንጂ እንዴ! ኢየሱስ ብቻ። የዚህ ዙፋኗን ሴንተር እንትኗን ትሮኗን ኢየሱስ ብቻ። የልባችሁ ዙፋን ይያዝ። ኦኩፓይድ መሆን አለበት ትሮኑ። ባዶ ከሆነ ራስ ልትቀመጥበት ይችላል። መያዝ ዙፋኑ ላይ ተቀማጭ ነበር ይላል እኮ ራዕይ ምዕራፍ 4 ላይ። ባዶ ዙፋን አይደለም እና ቁጭ ብሎበታል አለ እና አላይም አለ ተይዟል። የልባችንን ዙፋን እግዚአብሔር ይቆጣጠረው። የእግዚአብሔር ቃል የያዘው መንፈስ ቅዱስ ይሙላልን። በእውነት ነው ማለት ሲመጡ የሚመታልን እሱ ነው። አንተ ከያዝከው አትችልም። ይነቅሉሃል፣ ይወስዱብሃል። በስስ ነገር መጥተው ያታልሉሃል። እኛ እንደምታውቁት ነው ልጆች ነን። ልጅ በትንሽ ነገር እኮ ይታለላል። ሲያድግስ የምትታለልበት ነገር ይጨምራል እንጂ መታለል አታቆምም። ልጅ በትንሽ ነገር በጣፋጭ ነገር ታታልለዋለህ። ሲያድግስ ሚሊየን ነገር ኮስት ሊያደርግ ይችላል፣ ይሸውዳል። መታለል አያቆምም። ሳይዝ ሲጨምር ሳይዙ እየጨመረ ነው ይመጣው እንጂ ሰይጣን ማታለል አያቆምም። እና አንተ ነህ ኮንሸስ መሆን ያለብህ የዲያብሎስን ሽንገላ ቋቋም። አሜን ነው ይሄ